በሽታው ጉዳይ ምን ላይ ደረሰ የሚለውን ነገር እናያለን። የሴቶቹ የኢትዮጵያ ብሔራዊ ቡድን ሉሲዎቹ ምን እየተካሄደ ነው? እሱ ጉዳይ ራሱ አሳሳቢ ነው። አልገኝ ማሪ ፈታ ዘና የሚያደርጓቸው አዳዲስ ቪዲዮዎች አሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው ከናንተ የሚጠበቀው። ይመቻችሁ። ወደ ቪዲዮ ምንድነው የተፈጠረው? በኢትዮጵያ ሰማይ ስር እጅጉን የሚያሳፍረው በካሜራ እስኪወጣ ድረስ ሃይማኖት፣ ባህል፣ ወግ፣ ስርዓት የለመደባት ኢትዮጵያን አስግደው ሌላ ሀገር የተፈጠረች ያህል እስኪሰማን አፈንግጠው ወጥተዋል። ከእይታችን በራቁ ካምፖች፣ በሆቴሎች፣ በስፖርት ማዘውተሪያ ስፍራዎች የተሰራጨውስ መርዝ ምንድን ነው? በካሜራ የወጣውስ ቪዲዮ የት ነው? ይህ እንደማንኛውም ችላ የምንለው ተራ ወሬ ይህ ከሀገር የሚያርቅ የትውልድ ማንነትን የሚያጠፋ ከፈጣሪ ጋር የሚያጣላ ከባድ አደጋ ነው። ሰሞኑም የተፈጠረው ይህ ነው። አንጋፋው የሴቶች የእግር ኳስን በተመለከተ የወጡት መረጃዎች በርካቶችም ጆሮ ውስጥ ገብቶ አስደንጋጭ ስሜትን ፈጥሯል። ታዲያ ይህ እንዴት ይሆናል? እንደሚሉትስ እውነት ነው ያስብላል። ታዲያ ግን ነው ከካንሰር የበለጠ ተሰራጭቶ ያጣፋናል። ዛሬ ይህንን ጉዳይ ከመሰረቱ ከነጮቹ መንደር የመጣበትን ከአግባብነት አንጻር እንዲሁም ከፈጣሪ ቃል ጋር እያነጻጸርን ዝርዝር እንዲሁም ከፍተኛ ምርመራ የተካሄደበትን የደረስንበትን ሚስጥር እናካፍላችሁ። ጉድ ሳይሰማ ይሉት እንዴ ነው። ጉድ ነው ያገረስተላል። የብር በጣም ያስጠላ ነገር ነው። ካም ኦን ጋይስ። አሁን የሚደብረው ከስር ያሉት ፈሎቹ ነው የሚያበላሿቸው ጋይስ። በነገራችን ላይ ሲዲ ስፖርቴን በጣም እየተከታተለ እየዘገበው ነው። ቼክ አድርጓቸው። እነሱም በጣም በመረጃ ነው የሚያቀርቡት። እነሱ ሁላ ከኮሮናም የባሰ ለመቆጣጠርና ለማዳን አስቸጋሪ የሆነው በሽታ ማርበርግ ቫይረስ የተከሰተው እንግዲህ በጂንጋ አካባቢ ሁሉ ከሚያመጡት ህመም ትንሽ ለመቆጣጠርም ትንሽ አስቸጋሪ የሚባል አይነት ህመም ነው። ኮሮና ምናልባት የሚተላለፈው በትንፋሽ ስለሆነ ዲስቲሜት የማድረግ አቅሙ ይጨምራል ከዚህ እንጂ ኮሮናን መከላከል የተሻለ ከተያዝነ በኋላ ኮሮናን አክሙ ማዳን የተሻለ ሊሆን ይችላል የሚል ግምትም አለኝ እንደ ባለሙያ። ስለዚህ ከኮሮና ጋር ሲነጻጸር ይሄ የከፋ ነው ሊባል ይችላል ማለት ነው። ለመቆጣጠርና ለመከላከል ሳንያዝ ይሄ የተሻለ ነው። ለምን መተላለፊያውን ስናይ ኮሮና የሚተላለፈው በትንፋሽ ነው። ሞሮፍ በኤርቦርን የሚባለው ይሄ ደግሞ በንክኪ ነው እና በአየር ላይ ያለን ነገር መከላከል ትንሽ ይከብዳል አይደል? አዎ፣ በንክኪ ያለን ነገር ለመከላከል ቀላል ነው። ነገር ግን ይሄኛው ከተያዝነ በኋላ የሚያመጣው ጉዳት እንደው ኮሮና የተሻለ ነው ባይባል የኮሮናው የባሰ ነው። በእርግጥ ትንባን ሌሎችም አካላት ላይ ችግር ስለሚያደርግ ይሄኛው የባሰ በጣም ከባድ ነው። ኦርጋን ፌለር ያመጣል። ብዙ ኦርጋኖችን ዳሜጅ ያደርጋል። የደም ስሮችን ይበታትሳል። እንዲሁም ኢሚዩን ሴሎችን ይጎዳል። ኢሚዩን ሴሎችን ጎዳ ማለት ደግሞ የመከላከል አቅማችንን ይዳከማል። ስለዚህ ወዲያውኑ ሌላ እንደ ባክቴሪያ እና የመሳሰሉት ኦርጋኒዝሞች ወደ ሰውነታችን ሊገቡ የመከላከል አቅማችንን ይዳከማል ማለት ነው። በተጨማሪም ያው ደም እንደሚታወቀው በተለያዩ የሰውነት ክፍሎች በአፍንጫ ሊሆን ይችላል፣ በአይን፣ በአፍ እንዲሁም በቆዳ ላይ ያለ ኮንትሮል ሳይደረግ ይፈሳል እና ኦርጋኖች ደም ስለማያገኙ ኮንትሮል ስለማይደረግ ደም ሴቨሪቲው ከባድ ነው እና በአጭር ጊዜ ለሞትም ያደርጋል። ጋይስ ኦንሴት ይላል ቀረጻ ላይ በመመሳሰት Come on guys, ወያሉ ታችሁ ካሜራ አዋሮች በረሽር በጣም ተሳቀቁ ታውቃለህ። ስሜታዊ ላለመሆን እየሞከረ ነበር። Come on it
ካሞን ከት ሲላቸው በጣም ይደብሩ። ዋት የምትመለከቱት ግለሰብ የዓለማችን ትልቅ የሚባለውን የወንዶች ሶስተኛ እግር ክብረ ወሰን የያዘ የ62 ዓመት ሜክሲኮዊ ሰው ነው። What? How? Like how? ሶስተኛ እግር በስነ ስርዓት ማለት ነው ጋይስ። ወርዷል ኮረተኝ። What? 19 ኢንች ወይንም ደግሞ 48 ሳንቲሜትር የሚረዝመው የዚህ ሰው ሶስተኛ እግር ለመዳቀል ተብለው ከሚመረጡ ፈረሶች ብልት ጋር እኩል ይሆናል ተብሏል። ግለሰቡ ሲናገር ምንም ያህል ትልቅ የሚባል ዕቃ ይኑረው እንጂ እስካሁን ድረስ የተፈጥሮ ግዴታውን ለመወጣት እንዳልቻለ ሲናገር ተደምጧል። ከ9 ዓመቱ ጀምሮ ከቁጥጥር ውጭ የሆነ የዝነኛው እድገት እንደጀመረ የሚናገረው ግለሰቡ 20 ዓመቱ ሲሆን እስከ 15 ኢንች ወይንም 38 ሳንቲሜትር ድረስ ሊያድግ ችሏል። የግለሰቡ ሶስተኛ እግር ማደግ ያቆመው 25 ዓመቱ ላይ እንደሆነ የሚናገረው ሜክሲኮዊው ዝነኛው በጣም ትልቅና ከባድ ስለሆነ መራመድ እንደተቸገረና ሌሎች የጤና ችግሮች እንደገጠሙ ይናገራል። ግለሰቡ ይህ ልዩ ተፈጥሮ የተለያዩ ችግሮችን እንዳመጣበት ቢናገርም የዓለም ክብረ ወሰን ባለቤትነቱን ላለማጣት ሲል የሕክምና እርዳታ እንዲስተካከልለት የቀረበውን ሐሳብ ውድቅ እንዳደረገው ተነግሯል። የጊነስ ወርልድ ሪከርድስ ይህንን ሪከርድ እንዲመዘግቡለት በተደጋጋሚ ቢጠይቅም በተፈጥሮ መንገድ ማደጉን ለማረጋገጥ አስቸጋሪ ነው ስለተባለ ሳይሳካለት ቀርቷል ተብሏል። እኔ ለማለት ሬጃ ግን ቢቀርስ ማለት ወል ጊነስ ሪከርዱን ቢቀርብስ የተፈጥሮ ግዴታ የመውጣት አልቻልኩም እያለ ነው በጀለስ እንዴ ተጨነቀ። ታውቃላችሁ በቃ አልቻለም። ማን ኦፕሬሽን ምናምን አድርጋሉት አልፈልግም አለ። ሶ ቢቀራሽ ተፈጥሮአችን የሆነች ኢንች ብትወረድ ይሻላል ከወል እንደዚህ ከበስክ ግርማ ይላል። ግርማችን ቦስ የሆነ ሚስት ሲኖር ወደረው አባቴን ሰውነት እያየ እኔ ግርማ በጣም ነው የሚመቸኝ። ቦይዞይ ጋይስ ይቅርታ አድርጉልኝ። አይቤድ እኔ ቢጃማ ምናምን መልበሱ አይመቸኝም፣ ግን የሚሰራቸው ኮንተንቶች በጣም ያፍታቱ ናቸው እና በጣም ወርዝ ያደርጋሉ ላይክ ምናምን ማለት ነው። ሶ እንደዚህ ሰውነት ያላችሁ ከስካላችሁ ቢጃማ መልበሳችሁ ነው። እንግዲህ ረብ ማድረግ አይቻልም። አድጋው ይጦሩናል ስንል ከጀማው እንድንገናኝ ኦኬ። ከጀማው ጋር ሲገናኙ ግን ቢሰሩትን አያችኋ። በጣም ቫይራል ነው ነበር ጀማዎች ትግሬው ጃለስ ፍቅረኛው ስቆይበት እሺ ያኔ ፍቅር እስካሁን እየጠበቀኝ ነው ባይ ያለን በእናትሽ እስካሁን ተቀያለሽ እንዴ? እኔ ቦምብ ላፈነዳ ነበር ቆላልቆብኝ ቦምብ ላፈነዳ ነበር። እንዴት እዛ ያለን መሰለኝ አይነት ነገር ከዚህ በኋላ ወይ ቦምብ አፈነዳለሁ ወይ ከዚህ እንዳቆይ ከዚህ ባይ ለወደደው እስካሁን ብትቆይ ወይ አንቺን አፈነዳለሁ ወይ ቦምብ አፈነዳለሁ እያለ ነው ከዋ ያመጹት ተማሪዎች አጋሮች የታሉ? አክሱም ዩኒቨርሲቲ ነው ብሔራዊ ውትድርና ምን ተካሂዶ ድሬዳዋ ዩኒቨርሲቲ መብትህንም ሆነ አገርህን ከገዢዎችህ መንጋጋ የምትነጥቀው በአንተ ትግል እንጂ በእነሱ ቸርነት አይደለም የሚለው የማርቲን ሉተር ኪንግ ጁኒየር ተግባራዊ ብሂልም ሆነ ከአምባገነኖች ነፃ የመውጣት ጉዞ በህዝቦች ነፃ የመውጣት ችሎታ ላይ እንጂ በገዢዎች ችሮታ ላይ አይመሰረትም የሚለው የሰላማዊ ትግሎች ሊቁ ገነሻር ፓስተምህሮ በሩቁ የገባቸው የሚመስሉት የኢትዮጵያ ተማሪዎች ጉዞውን ጀምረውታል። አገዛዙ የጣለባቸውን አናነሳም ብለው የጫነባቸውን አንሸከምም ብለው ወጥተዋል። ከብዙ አጋቾች አምልጠው ከብልጽግና ወታደራዊ ፖሊሲ ተርፈው ከብርሃኑ ጁላ መልማዮች ድነው ከብርሃኑ ነጋ ተማሪ የመጣል ህግ ተሻግረው ዩኒቨርሲቲ የደረሱት ተማሪዎች ከገቡበትም እንዳይወጡ ተዘምታላችሁ ተብለዋል። ወደ ትምህርት ቤት እንዳይገቡ ከገቡም እንዳይመረቁ ከተመረቁም እንዳይቀጠሩ የሚያደርገው የትምህርት ፖሊሲ የኢትዮጵያ አርሶ አደር ከነ ልጅ ልጆቹ እንዳይማር የሚያደርግ ብርሃኑ ነጋዊ ፖሊሲ አብይ አህመዳዊ አስተዳደር ተተግብሮባቸው በየደረጃው ተስፋ አስቆራጭ ነገር እንዲገጥማቸው ሲደረግ ቆይቷል። ወደ ዩኒቨርሲቲ እንዳይገቡ መደረጋቸውን ቢያልፉት መንገድ ላይ
አጋች ይገጥማቸውና ከነ አውቶቡሳቸው ይታገታሉ። ተምሮ ይመጣልኛል የተባለ ልጅ ታግቶ ይጠፋል። አባት የእርሻ በሬውን ሸጦ ልጆቹን ከታጋቾች ለማስለቀቅ ይገደዳል። እንደምንም እድልም ቀንቶት ዩኒቨርሲቲ የገባ ተማሪ ወላጆቹ ቀሪ ልጆቹን ለመከላከያ አምጣ ተብለው ይያዙበታል። አለያም አካባቢያቸውን ጦር ሜዳ እንዲሆን ይደረግባቸዋል። ወይም ያልሰራችሁበትን ግብር ክፈሉ ተብለው እንዲደህዩ ይደረጋሉ። ይህ ሁሉ የሆነበት እንዲህ ተረጋግቶ እንዳይማር የሚያደርግበት መንግስታዊ አሰራር ሲተገበረበት ቆይቶ አሁን ደግሞ በሚቀጥለው ዓመት ትዘምታለህ ተብሏል። ይህንን የተቃወመ ትውልድ የተጠራቀመበትን በደል የቻለ ተማሪ ግን በቃኝ እምቢ ብሎ የተነሳ ይመስላል። ዋት ላይክ 14 ደቂቃ ነው። አሁን ደግሞ በሚቀጥለው ዓመት ትዘምታለህ ተብሏል። ይህንን የተቃወመ ትውልድ የተጠራቀመበትን በደል የቻለ ተማሪ ግን በቃኝ እምቢ ብሎ የተነሳ ይመስላል። ይኸው ቤተሰቦቹ በኑሮ ውድነት የሚጠበሱበት፣ ወገኖቹ በጦርነት የሚቆሉበት፣ ወንድሞቹ ለግዳጅ ውትድርና የሚዳረጉበት ተማሪ ዩኒቨርሲቲ ከገባ በኋላ የመጀመሪያውን ዓመት አብይ አመጣሽ የብልጽግና ኮርሶችን በመማር ያባከ እዛቲ ፖለቲካል ባይዘው የረ ፖለቲካል ማቆረገር ላይ እየተካሄደ ያለው ነገር ሶ በጣም ይደብር ነገር ነው ጋይስ። ዋት ላይክ ትዘምታላችሁ? አረ ነው ማን ማለት እንዳለብኝ ያለቀን ግን በጣም ከባድ ነው። ለመማር የሩን ተማሪዎች ዘምታላችሁ ማለት ካማን ቁመቷ ዘለግ ስለሚል ቆመን ወደ ላይ ብለን የምንቀበል ይወርድ ዘንድ ቢለመን አሻፈረኝ ብሎ ለያዥ ለጋራጅ ማስቸገሩን ፖሊስ ይናገራል። በእናቴ ውረድ፣ ስለ እግዚአብሔር ውረድ፣ ችግርን እንፈታለን። ችግርን መንግስት ህግ በስራ አይ ላይክ ጋይስ ቆይ ገና አሬው ማለት ነው። ለምንድን ነው ዝቅ ያለው ወንበር ባይመጡለት? ፎር ሪል ማን እንዴት ነው ቢወርዶሽ? አውርዱት። የኢትዮጵያ ህዝብ በስራ ተገናኝታችሁ አታውቁም አይደል? በስራ ተገናኝታችሁ አታውቁም አይደል? የኢትዮጵያ ህዝብ ስቱዲዮ እንደ ማንኛውም ሙዚቀኛ እንደ አጋጣሚ ስቱዲዮ ምናምን ሄጄ ነው ዘንድ አግኝቼው አላውቅም። በተለይ ጋይስ በይዛት ጥበብና ኢትዮጵያ ህዝቡ ማለት ነው ጥበብና ዘፋዮችን ተገናኝቷል አልተገናኙም የሚለው ነገር በጣም ግራ እየገባው ነው። አይቤድ የሚዘፈነውን ሙዚቃ እያየ ነው እየሰማ ነው። ስፔሻሊ ከሂፕ ሆፕ ምናምን የወጡት በቃ በአፍሮቢት ተውት በቃ ደደብ ለአለስ በገረገራው ጊዮርጊስ ዋልተማርክ ተማር ስንል የክፋት መስሎ ደነዘ ቀረ። ድንጋይ ሆነ ቀረ። ህልም ነው በለኝ። ምን ይመስላል? አቀንጫ ጋይስ የባትሪ ሎጎል ኒያላ አለ። የባትሪ ላይ ቢናር እና ደግሞ ስናፕሻትን ምንድን ነው ያለው? በቢጫ በሆነ ወልብስ ቢጫ ስለሆነ ድንጋይ ካንጋሮ አይ ይሄ ድንጋይ ቢፈለጥ ምን ያህል ቤት ይወጣል የሚለውን እያሰብኩ ይኖር ነው። ይሄ ኪሱስ come on guys what it ያለ ይደደሩ come on ይኖር ነው። ይሄ ኪሱስ ጉንጫ የዘለለው ድሻለው ቢላት ግልምጫዋን ነጩ ቢያወቀውም እንዴ ነገርሽ ሰማ ደሮስ ኪጅኮቹን ካለማቸው ማሪያ ጠበስ አርጓቸው ብረምጣ ዳል ነበር ነው ይመስሉ። አሁን አታምን እሺ ደውሪ what መንገሩ እንዳለ ኬክ የመሰለ ቺክ ነው የሞላው። ያ ሁሉ ማሪያት የት ገባ? ወንዶች ኪስ ነው አይወሰከብሮ ነው። what ይመሽ አባሪ ከዚህ ወረዚህ በጣም በቃ እንደለፋ ምናምን ነው የሚያሳየው ቪዲዮ። ከማ ከድሮ ጀምሮ አርቲስት ነበር ጀለስ ይመቸው። እኔማ አሁን ኑሮ ምርርን ያለኝ what እኔማ አሁን ኑሮ ምርርን ያለኝ ቀጥታ ኢሉሚናቲ ነው እጄ መመዘገበው። አሁን ነው ሜዶ ምርርን ያለኝ። ሰላም ነው
እዚህ ነው ኢሉሚናንቲ መመዝገቡት መመዝገቢያው እዚህ? አዎ እዚህ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። ምን? እግዚአብሔር ይመስገን። ሊበል እግዚአብሔር ይመስገን። ቀዋል ይለያል። አያት ትሄዳለህ? ግቢ፣ እኔም ወደዛው ነኝ። ኧረ እኔ እሱ እንዳይከፋው ብዬ ነው ደረስ ብዬ የምወጣው እንጂ በጣም ነው ምጠላት። መርዝ ነገር ጠብ አድርጌ ብሰጣት ራሱ ደስ ባለኝ። ኧረ ውጨቃ በቃ ደውልልሻለሁ። አስገረምኩ አይደል? ባል ሲነጥቃሽ መሆን አለበት መቼም። ኧረ ምን አባቷ ትነጥቀኛለች? የፍቅረኛ እህት ናት። ሁሌም አንደኛ ነኝ ነው የምትለው። ወንድሟ እንደማልንከባከበው ምናምን ነው የምታስበው። እህቶች እኮ እንዲህ ናቸው። እና ያግቧቸዋ ይሄንን ካሉ ጠቆርክ ከዛ አልተመቸ ምናምን። እስኪ እሷን ቦይፍሬንድ ልናይላት ነው አሁን። ቦይፍሬንዷን እስካሁን አታውቂውም እንዴ? ኧረ የታባቱ አውቄው ይሄን ብጣሻ። ሰሞኑን ነው ተመልሳ ወደ ኢትዮጵያ የመጣችው። የእሷን ቢጤ ከንቱ ጠብሳለች መሰለኝ። ኑ ላስተዋውቃችሁ ብላ ጠራች። ኧረ ውጭ ቃራ ይላ ኧረ ውጭ ቃራ ውጭ ቃራ። ወይ ውዴ እየደረስኩልሽ ነው። አንቺ ልጅ ግን ወንድሜ እየተንከባከብሽው አይደለም። ከዚህ በላይ ምን አርግ ነው የምትለኝ እህትህ? ግን እሷ እኮ ለጨዋታ ነው። ሰርፕራይዝ ይላል። ወንድሜና የወንድሜ ሚስት ፍቅረኛዬ ኢሬዝ ወሪሪዝ ብሏል። ቀለይ ራይድ ሰራ በነበረ ጊዜ ሁሌም የሚገርመኝ ገጠመኝ ነበር። በዛች ቅጽበት ያወቀ ሰው ስለ ቤቱና ትዳሩ፣ ስለ ጓደኞቹና ስለ አማቾቹ ክፋት ዝክዝክ አድርጎ ይነግራል። በእርግጥ አንዳንዴ ለሰው ስታካፍለው የሚቀል ነገር ይኖራል። ግን ለማን ነው የምታካፍለው ነው። ድንገት ላገኘው ሰው ስላገናኘህ ነገር የሚመለከተውን ጉዳይ እንጂ ያን ያህል ኤክስትራ ማይል ርቀህ ስለ ገመና ማውራት ትዝብት እንጂ መፍትሄ አያመጣም። ራይድ ሹፌሮች ሳይፈልጉ የሚሰሙት ነገር ማለት ነው። ተሳፋሪዎች ደግሞ የሚለፈልፉት ነገር ማለት ነው። እኔ በጣም ነው የሚገርመኝ። አንዳንድ ራይድ ሹፌሮች ስቲል ወረዮች አሉ። አይሜን በቃ የለም ንጋሮ ለበራበር እስከ ማለት የስልክ እያወራ ምንድን ነው ምን ሆኖ ምን ተፈጥሮ ምናምን ይበል ያስጨንቋል ማለት ነው። ምን አገባ አርፈ ስራን አሰራም እንዴ ፎር ሪል ጋይስ ምንድን ነው የምታስጨንቁት ሰው? በስነ ስርዓት አንድ እየጠየቅኩሻለሁ። ምንድን ነው ከዚህ በኋላ ከጅት እንዳደረስ ነው። ድምፅሽን ቀንሽ፣ አትጩይ። ድምፅሽን ቀንሽ። በመጀመሪያ ገር ምንድን ነው የተፈጠረው? እኔ እንደዚህ እንድትሆኝ አይደለም እንትን ያልኩሽ። በስነ ስርዓት አንድ እኔ እየጠየቅኩሽ ያለው በቃ እኔ እንደዚህ አልጠበኩም ነበር። በስነ ስርዓት እኮ ነው የጠየቅኩሽ። እኔ አላስገድድሽም። እኔ ደግሞ እንደዚህ አክብሬ ስጠይቅሽ አንቺ ደግሞ እሺ ማለት አለብሽ። ዋት ስራቱ ይሄ ልቀቀኝና ልሂድበት። እኔ ምንም ነገር እንትን አይደለም። እኔ አንተ ጋር ማውራትም አልፈልግም። ልቀቀኝ በቃ ልሂድበት። ስነ ስርዓት ያዝ በቃ ልውጣበት። የትም አትሄጂም። እንደዚህ አልጠበኩም ነበር። እሺ ፍቅረኛ ነሽ። ከፍቅረኛ የማግኘት የሚችሉት ነገር ማግኘት አለችው። በቃ እሺ ልውጣ። የትም አትወጪም እያልኩሽ እኮ ነው። አይገባሽም እንዴ? እናት ያስገድዱ ወድፈሩ ጋይስ እንደዚህ ይሄን ሁሉ ነገር አዘጋጅቼ ምናምን ዝም የምልሽ ይመስልሻል? ማነው እንዲህ ድራማ እንዲሰሩ ቢያደርጋችሁ? በቃ አትንካኝ። ለምንድን ነው ማለካሽ? በቃ መብት የለም። እኔ ለመንካት ጫፉን አትንካኝ። መንካት ብቻ አይደለም ገና የፈለኩትን ነገር አለ። ኧረ እባክህ አንተ ስላልክ ነው። ስነ ስርዓት ይኖርህ። ከምር እኔ ስነ ስርዓት ስላለኝ እኮ ነው። በስነ ስርዓት ምንም ስነ ስርዓት የለም። ስነ ስርዓት ያለው ወንድ እኮ እንደዚህ አይደለም። በስነ ስርዓት እየጠየኩ ስነ ስርዓት ይኖርህ። ምን አይነት አስተሳሰብ ነው ያሰብከው? በጣም ጥሩ ነገር ነው እያሰብኩ። ምንድን ነው ጥሩ ነገር ያሰብከው? እኔ ነኝ ምናምን በክብር እየጠየኩሽ ያለሁት። ቲክቶከሮቿ በጣም ትደንቃለሽ። እንደዚህ አላሰብኩም። በጣም ትደንቃለህ፣ ትገርመዋለህ።
በስመ አብ ወወልድ ወመንፈስ ቅዱስ አምላክ በጣም ቆሻሻ ነህ። ዘርበኔ ዘይድ እንዴ ዘይድ አላበዛውም እንዴ ልጅ ወደዛ እንዴ ምን ሰራ በጣም ረጅም ቪዲዮ ነው ደግሞ ጋይስ። አንተ ማን ነው ያለው? በስራ በቃ እኔ ዝም ብዬ ጀስት ቤተሰቦቻችን ፈታ ለማድረግ ያሰብኩት በህይወት ማሳኛለሁ። ትንሽ ቆሻሻ ነሽ። What? Okay, prank. Damn. Okay, so አታውቅም? እኔ እኮ ከልቧ አለቀሰች። እኔ እኮ ፊልም እየሰሩ እንዳለ ከልቧ አለቀሰች። እንግዲህ ቤተሰቦች ለነበረን የፊልም ይሄን ይመስላል። ቻው። የክርስቲያኖ ሮናልዶ ፋኖች በጣም ይቅርታ። ያው እኔ ኳስ ስለማልመለከት አትቀየሙኝም። እኔ ኳስ ስለማላይ አላቅም። የሮናልዶ ምናምን ቢፍ ውስጥ ባልገባ ደስ ይለኛል። አልገባምም። ግን አንዳንድ እውነታዎች አሉ። አሁን ክርስቲያኖ ሮናልዶ ማለት ነው ዋይት ሃውስ ላይ ተጠርቶ በጣም በትራምፕ ተሞግሶ በትላልቅ ሰዎች ተከቦ ምናምን በቃ የሚገርም እራትና አሜሪካ ቁጭ ብሎ ሮናልዶ እዛው ተጠራ ከሳውዲ ድረስ ተጠራና ተጋበዘ እራት ምናምን ብላችሁ ሜሲ ለማውረድ ሜሲ ክብር እንደዛ ስታረጉ ስላያችሁ ሶሪ ያው መረጃ ለመስጠት ያለ እኔ አላቅም ኳስ እንዳልኳችሁ ሜሲ ይውላችሁ እጂ ጠጋ ፕሬዚደንሻል ሜዳል ኦፍ ፍሪደም የተባለ አንድ አሜሪካዊ ሊያገኘው የሚችለው ጥግ ድረስ ያለ ሽልማት የምሬ ነው የምላችሁ። በጣም ጥቂት አሜሪካን የተሸለሙት የአሜሪካ ባለውለታዎች ብቻ የሚሸለሙትን ሽልማት ጆ ባይደን ሊሸልመው ጠርቶት ሜሲ አልሄደም። ጋይስ እባካችሁ እራት ሊበላ አይደለም እኮ ለምግብ ለፉድ አይደለም ጋይስ፣ ለሽልማት አልሄደም። ስለዚህ እዚህም ቢጠራ እንደማይሄድ እርግጠኛ ሆኜ እነግራችኋለሁ። እዚህ እራቱ ላይ ቢጠራ ማለት ነው። ለሮናልዶ ያንሰዋል እራት ምናምን ገብቷችኋል። እኔ ኳስ ባላቅም ትልቅ ሰው ነው። ግን ሜሲን እንትን አትበሉ። ሜሲ ይሄ አይደለም፣ ይሄ ተራ ነገር ነው። ይሄ እራት ግብዣ ነው፣ ሽልማት አንድ አሜሪካ ሊሽልማት የቀረሰው። ስለዚህ ብዙም ሜሲ ጋር እንትን አትበሉ። የሆነ ነገር ከማሪ ያልሰልስተው ማለት ነው። ሮናልዶ አክቹአሊ የሳውዲ መንግስት ነው ይዞት ሄደው ሚን ሳውዲ ላይ ልክ እንደ አንድ ዩኒክ ሰው ይታያል እዛ ማለት ነው። ልክ እንደ አንድ መጠሪያ ሰው ነው። በጣም ዩዝ የሆነ ስም ስላለው ማለት ለዛ ነው እንጂ አሁን ኢለን ማስክ ራት ሮቦት ሊሄደው በዳት ረው አዳዴ ግን ከባድ ነው። አክቹአሊ ሜሲ ሊቀር ይችላል፣ ለዛ ተጠርቶ ሊቀር ይችላል። ኦብቪየስሊ አይ ሚን ሜሲ እንደዚህ አይነት የካሜራ ምናምን የሚመቸው ሰው አይደለም፣ የካሜራ ሰው አይደለም። ይሄ ሃምብል የሆነ ጋይ ነው። ግን ሮናልዶ በቃ ኦልሬዲ ተገጣጥሞለታል፣ ሁኔታዎች ተገጣጥሞለታል። አይ ሚን በክብር ነው የተጠራው። ሊበላ ራት ሳይሆን ያው ከሳውዲ ጋር ምናምን በነበራቸው ሁኔታ እንደ ዩኒክ ሰው ስለሚታይ መሄድ ነበረበት። ሄደው እንግዲህ አኩርቶታል ብዬ አስባለሁ የሳውዲ መንግስትን። ክላስ እስከ እሑድ ከሆነ በኋላ በዚህ ሰዓት ከየት ነው የምመጣው? ኧረ በእናትህ አስተማሪው ከእሑድ እስከ እሑድ ክፍል ተጀመረ ብሎ ቡና አፍላልኝ አላለኝም ክላስ ውስጥ። ኧረ እባክህ ትቀልዳለህ። ወደዛ ደግሞ አሁን ደግሞ ገና ልብሴን ታጥባለህ ግን ያለው ጋይስ እሬድ ነበር የፈረደ አስተማሪዎች በዚህ አያያዛቸው ልብስ ያሳጥቧቸዋል፣ ካልሲ ያሳጥቧቸዋል፣ ቡና ያስፈሏቸዋል፣ እቃ ያሳጥቧቸዋል። ከእሑድ እስከ እሑድ ከሆነ በኋላ ወላጅ ከልጁ የሚጠብቀው ነገር ማግኘት አይችልም። አይቢ ከተማሩ በኋላ ነው ወላጅ የሚያግዙት ተማሪዎች ከክላስ በኋላ ምናምን ነው። አሁን ግን ዋፍ የለም፣ ማገዝም አይቻልም። ወላጆችን ኦልሬዲ አስተማሪዎች ይዟቸዋል። 5 ስቴጆች አሉ። የሚያሳዝነው ግን ብዙ ሰው ሁለተኛው ላይ ይለያያል። ስቴጅ 1 የመሳብ ወይንም ማንኛውም የፍቅር ግንኙነት 5 ስቴጆች አሉ። የሚያሳዝነው ግን ብዙ ሰው ሁለተኛው ላይ ይለያያል። ስቴጅ 1 የመሳብ ወይንም አትራክሽን ስቴጅ የሚባለው የቢራቢሮ አይነት ነው። በጣም ጉጉት አለ፣ መነሳሳት አለ፣ ማብቂያ የሌለው የስልክ ጥሪዎች አለ፣ ሁሉም ነገር ፐርፌክት የሚመስል ነገር ግን ምኑም አልተነካም። ስቴጅ 2 የግጭት ወይንም ኮንፍሊክት ስቴጅ የሚባለው አለመግባባቶች መምጣት ይጀምራሉ። አንዱ የአንዱን ስህተት ማየት ይጀምራል። ከኢጎ በሚመነጭ ጸብ ይጀምራል። እዚህ ጋር ነው ብዙ የፍቅር ግንኙነቶች የሚያበቁት። ስቴጅ 3 የፈውስ ወይንም ሂሊንግ ስቴጅ የሚባለው ሁለተኛውን ስቴጅ በጽናት ከታለፈ እዚህ ስቴጅ ላይ አብሮ ወደ እድገት የሚካሄድበት መደማመጥ፣ ይቅር መባባል፣ መማማር ይጀምራል። እዚህ ደረጃ ላይ ነው እንግዲህ ፍቅር እየጠነከረና እየጠለቀ የሚመጣው። ፋንታሲ መሆኑ
ይቀርና ቾይስ ይሆናል። ስቴጅ 4 የቡድን ወይንም ቲም ስቴጅ የሚባለው ጥቃትን አብሮ መከላከል ነው እንጂ እርስ በርስ መሆኑ ይቀራል። ሰላምን ለመጠበቅ መስራት ይጀምራል። ውሳኔዎች በጋራ ይወሰናሉ። መከባበር መሰረት መሆን ይጀምራል። ስቴጅ 5 የሚተላለፍ ቁም ነገር ወይንም ሌጋሲ የሚባለው ስቴጅ ከፍቅር በላይ የሆነ ጠንካራ ነገር ይገናል። ራዕይ ተልኮ ያለው ህይወት ይጀምራል። መጪውን ጊዜ በስሜታዊነት መመልከት ይቆማል። ይህ ነው እንግዲህ ከዚህ ሁሉ ስቴጅ በኋላ ፍቅር ተብሎ የሚጠራው። ብዙ የፍቅር ግንኙነቶች ስቴጅ 2 ላይ ያበቃሉ። ምክንያቱ ደግሞ ግጭት እንደ ውድቀት ስለሚወሰድ። ነገር ግን ግጭት ወደ ጠለቀ ነገር የሚያስገባ በር ነው። ፍቅር ግጭትን ለማስቆም የሚደረግ ተጋድሎ አይደለም። የሚመጡትን ሁኔታዎች እንዳመጣጣቸው ዲል የሚደረግበት ተቋም። ይህንን ሁሉ አልፈ ከመጣ ኮንግራቹሌሽንስ፣ ከፍቅር በላይ የሆነ ነገር እየገነባህ ነው። ካሞን አይ ሪል ነው። ሪል የሆነ ጉዳይ ነው የተናገረው ጋይስ። 5 ስቴጆቹ ፒስ ናቸው። ግን አንቺ ሲንግል ነሽ ወይስ አግብተሻል? ሰላሌ ዩኒቨርሲቲ ጋይስ በጣም የተቀወጠ ነው። ዘምታላችሁ ተብሎ ካሞን ለመማር ሄዳችሁ ጋይስ Justice for an Ethiopian University student. ከባድ ነው ጋይስ። አይ ሚን አይደለም እዛ ያሉት ተማሪዎች ራሱ 12 ያክፍል ተማሪዎች ራሱ ይተጨነቁ ነው ከሆነ አይ ሚን ምን አለብን የለብንም ምናምን የሚለው ነገር አይ ሚን ማለት እየነበራችሁ እየተማሩ ያሉት ምንም ማድረግ አይቻልም። ሶ ጋይስ ለዛሬ ነበረ ቪዲዮዎች አይወፈታ ዘና እንዳላችሁ ቁም ነገር ትንሽ የተወሰነች ቁም ነገር እንደያዛችሁ ተስፋ እናደርጋለን። የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ ይደረገ ጋይስ። ላይክ የተጫናችሁ ምክንያቱም ላይክ ስታደርጉ ቫይራል ይወጣው ቪዲዮ ቫይራል ይወጣል። ሶ ላይክ እያደረጋችሁ ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ብያለሁ። ይመቻችሁ። በሌላ ቪዲዮ እስክንገናኝ ድረስ ቡም ሻጋላ ካብለናል።